ወይ ከንፈሬን ሳበኝ። በእናትሽ አቀልጂ። እየቀለድኩ አይደለም። ና ከንፈሬን ሳበኝ። አንቺ አምሻል እንዴ? ዛሬ ይቺ ልጅ ምን ሆናለች? ሰላም ነሽ? እየቀለድኩኝ አይደለም። ና እየቀለድኩ አይደለም። ብትከበር ይሻልሻል። ያለው ልጅ እጮሃለሁ። አንቺ አትጨማለቂ ነይ። ሰው እንዲሰበሰብ ነው የማደርገው። ትሰማኛለህ? አትጨማለቂ ነይ። ና እሺ። ዛሬ ጤነኛ አይደለችም እንዴ? አትመጣም? እቺ ልጅ ታዋርደኝ። እጮሃለሁ። ያለው ልጅ እጮሃለሁ። እየነገርኩህ ከንፈሬን ሳበኝ። ያልዛለኝ ለምን በእኔ ታፍራለህ? ንገረኝ እስኪ። እንደ ወጋችን ነው። በእናትሽ አሁን አታዋጭኝ። ሼም ነው በእናትሽ ነኝ። እኔ ምንም ሼም እንዴ? እኔ ጓዳ እሷ ያቺኛ ሴት ውጪ ናት አይደለ? በእኔ ታፍራለህ ማለት ነው። እንደዛ ነው ነገሩ። ንገረኝ። ትክክል አይደል? ያሉዛ እጮሃለሁ። ያደኩበትን እኔ ወደዋለው ጥበቡን ያገሬን እኔስ ያገሬን እጠብቀዋለው ባህሉን ወጉን። መኪናውን ያቆምንበት ቦታ ልክ ነው ሜሪ? አዎ ቆንጆ ቦታ ነው። ሁልጊዜ ጫማሽን እያቆሸሹ 10 ጊዜ መመላለሱ ጥቅም የለውም። አንቺ ላይ ነው ማትረዳኝ። ከዛ አመዳም ሊስትሮ ምንም የሚያገናኘው ነገር የለም። ይሄንን ከፍቅር ጋር ምንም አያገናኘውም። ቱም በእናት ሜሪ በቃ የራስሽ ጉዳይ። አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል። ስራ ቆንጆ ነው። አሪፍ ነው። ፈጣሪ ይመስገን። ጠፍተሃል። አለሁልሽ። አልጠፋሁም። መለስ ሲልልኝ ጉዳቴ ላገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን። ሜሪ ይሄ ምን ብር ነው? ጫማ የጠረክበት ማለት ጫማሽን ለጠረኩበት እኮ 30 ብር ይበቃል። ይሄ እኔ ማበረታቻ ነው። ጎበዝ ስለሆንክና ላበረታታ ስለፈለኩ ነው። እንደውም ይሄ ሲያንስብህ ነው።